ለአውሮፓውያን አቆጣጠር በ1971 ኦገስት 2 ከአፖሎ ፕሮጀክቶች መካከል አንዱ የሆነው አፖሎ 15 ሚሽን ወደ ጨረቃ የተደረገ ጉዞ ነበርና ኮማንደር ዴቪድ ስኮት ቀጥታ በቴሌቪዥን ስርጭት የሚታይ አንድ ኤክስፐሪመንት ሰርቶ ነበር። ያ ኤክስፐሪመንት ዓላማው ምንድን ነበረ? የጋሊሊዮን ፕሪንሲፕል ቬሪፋይ ማድረግ ነበር። ፕሪንሲፕሉ ምንድን ነበር? all objects in vacuum accelerate at the same rate regardless of their mass ነበር የሚለው። ማሳቸው ትልቅ የሚሆን ትንሽ እኩል የተለቀቁ ኦብጀክቶች እኩል አክሰለሬት ያደርጋሉ ነበር የሚለው ኢን ቫኪዩም ማለት ነው። ሶ ያንን ለማሳየት የተጠቀመው ማቴሪያል ምንድን ነበር? 1.32 ኪሎ ግራም የሚመዝን ጂኦሎጂካል ሃመር እና 0.03 ኪሎ ግራም የሚመዝን ፋልከን ፊዘር ነበር የተጠቀመው። ሶ ሁለቱን ከ1.6 ሜትር ከፍታ ላይ እኩል ሲለቃቸው both hits the lunar surface at the same rate ጨረቃዋ ሰርፌስ ላይ እኩል ደርሰዋል ማለት ነው። ሶ የጋሊሊዮን ፕሪንሲፕል ቬሪፋይ አድርጓል ማለት ነው። ምን ማለት ነው? ሁለቱም ፊዘሩም ሃመሩም በ1.625 ሜትር ፐር ሰከንድ ስኩዌር የጨረቃ ግራቪቲ እኩል ተስበው ጨረቃ ሰርፌስ ላይ ደርሰዋል ማለት ነው። ሶ እኔ ደግሞ ዛሬ የማሳያችሁ ምንድን ነው? አንድ ብርቱካን፣ አንድ ሎሚ፣ አንድ ኤፎር ፔፐር እና ያን ኤፎር ፔፐሩን በደንብ አጥፌ ዊዝ ኤር እና ዊዛውት ኤር ኤር ላይ እንዳለሁ መሬት ላይ እንዳለሁ እና ወይም ደግሞ ጨረቃ ላይ እንዳለሁ ሆኜ ኢን ቫኪዩም አሳያቸዋለሁ ማለት ነው። ተከታተሉ። ፍሪ ፎል አክሰለሬሽን ነው የማሳያችሁ በሲሙሌሽን። ለዚህ ሲሙሌሽን የተጠቀምኩት ምንድን ነው? ኦሬንጅ፣ ሌመን፣ ኤፎር ፔፐር ልክ እንደዚህ አይነት ኤፎር ፔፐር እና ይሄንን ፔፐር ደግሞ አጣጥፌ ነው የተጠቀምኩት። መጀመሪያ ዊዝ ኖ ኤር ሬዚስታንስ ወይም ደግሞ ቫኪዩም ላይ እንዴት እንደሆነ እናያለን ማለት ነው። ሶ ኤር ሬዚስታንሱን ምን እናደርጋለን? ኦፍ እናደርግና አት ቫኪዩም ላይ ሁለቱን ኦብጀክቶች ስንለቃቸው ምን እንደሚፈጠር እናያለን ማለት ነው። ሶ የመጀመሪያው ኦሬንጅ ሁለት ብርቱካኖች ስንለቅ ምን ይሆናል ማለት ነው? እኩል ይደርሳሉ ማለት ነው። ኦሬንጅ እና ሌመን ስንለቅ እኩል ይደርሳሉ ማለት ነው። አሁን ኦሬንጅ እና ይሄንን ቅድም ያሳየኋችሁን ያልታጠፈውን ኤፎር ፔፐር ስንለቅ እኩል ይደርሳሉ ማለት ነው። አሁንም ደግሞ ያንን ፔፐር አጣጥፌ ኦሬንጅ እና ያጠፍኩትን እንደዚህ በጣም ክረምፕል ያደረኩትን ፔፐር የተጣጠፈውን ፔፐር ስለቀው አሁንም እኩል ይደርሳሉ ማለት ነው። ስለዚህ አሁን ከዚህ ጋር እንዳየነው አት ቫኪዩም ላይ ማለት ነው ዊዛውት ኤር ሬዚስታንስ ምንም አይነት ሰርፌሱ ምንም ይሁን ምን ማሱ ምንም ይሁን ምን እኩል ይደርሳሉ ማለት ነው። በእኩል የተለቀቁ ኦብጀክቶች በግራቪቲ እኩል ይሳባሉ ማለት ነው፣ ወይም ሰርፌስ ላይ እኩል ይደርሳሉ ማለት ነው። አሁን ደግሞ የማሳያችሁ ኤር ሬዚስታንስን ኦን አድርገን ማለት ነው። ዊዝ ኤር ሬዚስታንስ እናያለን። አሁን ደግሞ ሁለት ብርቱካኖችን ስለቅ እኩል ደረሱልኝ። ለአንድ ሌመን እና አንድ ብርቱካን ስለቅ ሁለቱም እኩል ደረሱልኝ። ከዚያ ኤፎር ፔፐሩ ጋር ሲሄድ ደግሞ ኤፎር ፔፐሩ ላይ ስደርስ ኤፎር ፔፐሩ ያልተጣጠፈው ኤፎር ፔፐር ዘግይቶ ደረሰ ማለት ነው። እንደምታዩት አሁን እዚህ ጋር ኦሬንጁ 1 ሰከንድ ላይ ደርሷል። ይሄ ግን ስንት ሰከንድ ላይ ነው? 4 ሰከንድ ላይ ነው የደረሰው ማለት ነው። ሶ ፔፐሩ ያልተጣጠፈው ፔፐር በሰርፌሱ ምክንያት ለኤር ሬዚስታንስ የሚጋለጥ ጠፍጣፋ ስለሆነ ሰርፌሱ ሃይ ስለሆነ ስለዚህ ምን ይሆናል ማለት ነው? ኤር ሬዚስታንስ ወደ ግራ ወደ ቀኝ እያለ ቶሎ መሬት ላይ እንዳይደርስ ያደርገዋል ማለት ነው። ኦሬንጁ ግን ቶሎ መሬት ላይ ይደርሳል ማለት ነው። ይሄ ምንድነው የሚያሳየው? በማሳቸው ዲፔንድ ሆነው አይደለም፣ ማሱ ሳይሆን ሰርፌሱ ነው አፌክት ያደረገው ማለት ነው። ሌላውን ደግሞ ያንን ፔፐር አጣጥፈውና እሱን ደግሞ ስለካ ኦልሞስት እኩል አሁን ሰርፌሱን ለኤር የሚጋለጥበትን ሰርፌስ ሲቀንሰው ምን ሆነ ማለት ነው? ቀድሞ በመጀመሪያ 4 ሰከንድ ላይ ነበር የሚደርሰው። አሁን ግን 2 ሰከንድ ላይ ቀድሞ መሬት ደረሰ ማለት ነው። ቀነስኩት ማለት ነው።
ኤር ሬዚስታንስ ያጋለጠውን ሰርፌስ ቀነስኩለት ማለት ነው። ሶ በዚህ መንገድ ፍሪ ፎል አክሰለሬሽንን መረዳት ትችላላችሁ ማለት ነው። እንደ አጠቃላይ ከዚህ የምንረዳው ምንድነው? አት ቫኪዩም ላይ ኤኒ ኦብጀክት ፎር ኤግዛምፕል ታዋቂ ኤክስፐሪመንት አለ ፊዘር እና ሃመር ማለት ነው። ሶ ለምሳሌ እነሱ ሁለቱ ሲለቀቁ ምንድነው የሆኑት? እኩል ነው የደረሱት አት ቫኪዩም ሙን ላይ ማለት ነው። ሁለቱ ሲለቀቁ በሙን ግራቪቲ እኩል ደርሰዋል ማለት ነው። ዋይ ቢኮዝ ኢት ኢዝ ኢን ቫኪዩም። ነገር ግን ዊዝ ኤር ሬዚስታንስ ከሆነ ደግሞ የተለያየ ማስ ቢኖራቸውም ሰርፌሳቸው ላይ ነው ዲፔንድ የሚሆነው፣ ማስ ላይ ዲፔንድ አይሆንም። ለምሳሌ ኦሬንጅ እና ሌመኑን እነዚህ ጋር እንድታውቁ ፈልገው የተለያየ ማስ እንዳላቸው አድርጌ ነው ሌመኑን ትንሽ ኦሬንጁን ደግሞ ትልቅ አድርጌ ነው የወሰድኩት ማለት ነው። ነገር ግን ሁለቱንም ስታዩቸው የሚደርሱት እኩል ነው የሚደርሱት ዊዝ ኤር ሬዚስታንስ ማለት ነው። ሶ ሰርፌሱ ነው እንዲቀይር ወይም ደግሞ ወደ ኋላ ዘግይቶ እንዲደርስ የሚያደርገው ሰርፌሱ ነው ማለት ነው።